ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ጋር ዛሬ ይዤላችሁ የመጣሁት ቆንጆ በዓል የሚያሸትት ሚጥም ኩኪስ ነው። በቾኮሌት ክሬም ነው የምንሰራው። ቾኮሌት ክሬሙን ደግሞ እቤት ነው ያዘጋጀነው። ያላያችሁ ሰዎች ካላችሁ ቀደም ያለው ቪዲዮ ላይ ያሳይቻለሁ፣ ሄዳችሁ ማየት ትችላላችሁ። ስለዚህ ዛሬ ይሄን የሚጣፍጥ ኩኪስ እንዴት ነው የምንሰራው የሚለው ነገር እናያለን። አብራችሁ ነው። እንደ ሁሉ ጊዜውም እንግዲህ ከግብአቱ ነው የምንጀምረው። በመጀመሪያ እንግዲህ እዚህ ጋር ብርቱካን አዘጋጅቻለሁ። አንድ ብርጭቆ የብርቱካን ጁስ ያስፈልገኛል። በመቀጠል እዚህ ጋር ዱቄት አለኝ፣ ቤኪንግ ሶዳ አለኝ። በጣም ጥቂት ቤኪንግ ሶዳ እንጠቀማለን ፍርክስክስ እንዲል። ቤኪንግ ፓውደር ደግሞ እንዲነፋ እንጠቀማለን። ጨው አለኝ። ስኳር አልጠቀምም ምክንያቱም ውስጡ ቾኮሌት ክሬም ስለምጨምርና ከላይ ደግሞ ትንሽ ስኳር ስለምነሰንስበት። በመቀጠል ነጭ አረቄ ኦዞ አዘጋጅቻለሁ ለቃናው። እንዲሁም ደግሞ ቫኒላ ቃና አለኝ። እዚህ ጋር ሁለት አይነት ዘይት ነው ያዘጋጀሁትኝ። ኦፕሽናል ነው፣ ግድ አይደለም። እናንተ የቤታችሁ ውስጥ ያለ የምትጠቀሙበትን ማንኛውም አይነት ዘይት መጠቀም ትችላላችሁ። እኔ ግን ሁለት አይነት ዘይት ያዘጋጀሁበት ምክንያት እዚህ ጋር የሰሊጥ ዘይት አለኝ። የሰሊጥ ዘይቱን ብቻ ካረኩትኝ በጣም ቀለል ያለ ይሆናል። ሙሉን ደግሞ አንድ ብርጭቆ የወይራ ዘይት ከጨመርኩበት ክብድ ያለ ይሆናልና ለዛ እንግዲህ ሁለቱን አንድ ላይ በማደባለቅ እጠቀማለሁ። ስለዚህ ስራዬን ስጀምር እንደዚህ በአፉ ላድርገው አይደለ? በዚህ በአፍንጫ ከማንቆረቆረው ቀስ እያልኩኝ ይሄው እንደዚህ የሚያክል ዘይት እጠቀማለሁ። አንድ ብርጭቆ። ከዛም አንድ ብርጭቆ የብርቱካን ጁስ ስለሚያስፈልገን እዚህ ጋር ፍሬሽ ብርቱካን እጨምቃለሁ። ቅድም ዘይት በለካንበት ብርጭቆ እንደዚህ እንለካለን። አንድ ብርጭቆ የብርቱካን ጁስ እጠቀማለሁ። አሁን ትንሽዬ ጨው፣ ትንሽዬ ቤኪንግ ሶዳ አደርጋለሁ። እዚህ ጋር አንድ ሾርባ ማንኪያ የሚያክል ስኳር መጠቀም ትችላላችሁ። እኛ በጣም ስኳር ስለማንፈልግ ነው። ታያችኋል። ግማሽ ማንኪያ የሚሆን ጨው ተጠቀምኩኝ። ከግማሽ አነስ የሚል እዚህ ጋር ግማሽ ማንኪያ ቤኪንግ ሶዳ። ከዛ እንደዚህ አማስለዋለሁ። ቤኪንግ ሶዳ የምንጠቀመው እንደነገርኳችሁ ፍርክስክስ ያለ ኩኪስ እንዲያደርግልን ነው። ኢትዮጵያ ያላችሁ ሰዎች በዚህ አጋጣሚ የማታገኙ ከሆነ ግድ አይደለም፣ አይፈረካከስም ማለት አይደለም። ዘይት ስላለው ይፈረካከሳል። ነገር ግን በደንብ እንዲረዳው ነው ቤኪንግ ሶዳ የምንጠቀመው፣ ወይም ሶዳ ቢካርቦኔት የምንጠቀመው። አልሙኒየም ፍሪ የሚለውን ደግሞ ተጠቀሙ። ከዛ ትንሽ የቫኒላ ቃና አደርጋለሁ። እንደዚህ የሚያክል ብዙ አናበዛ፣ ምክንያቱም በኋላ ላይ ኦዞን ስለምንረጭበት የኦዞም ቃና እንዲወጣ ስለምንፈልግ። ከዛ ይሄን ካማሰልን በኋላ ምን እንጨምራለን? ዱቄት። እዚህ ጋር ትንሽ የዱቄት ወስድና ቤኪንግ ፓውደር ጋር አብሬ እለውሰዋለሁ ወይም አደባልቀዋለሁ። በጣም ስለማናሸው ሊጡን ቤኪንግ ፓውደሩ የሆነ ቦታ ብቻ እንዳይቀመጥብን ማለት ነው። ከዱቄቱ ጋር እንደባልቀው በደንብ ሞላ አድርገን ታያችኋል። አንድ ማንኪያ ታሳያችሁ። ለምሳሌ ይሄን የሚያክል እንደዚህ ጨምረን እንለውሰዋለን። ከዛ ያዘጋጀነው ዘይትና የብርቱካን ጭማቂ ላይ እንደዚህ ጨምረን ማዋሃድ። በእንደዚህ አይነት መልኩ ሊጣችን እናዘጋጃለን። አናሸውም በጣም በቃ እንደዚህ በስፓቱላ ልውስ ካረግነው በቂ ነው። ምክንያቱም ሊጥ ዱቄቱ በታሸ ቁጥር እየተያዘ እንደ ማስቲካ እየተለጠጠ ነው የሚሄደው። እንደሱ እንዳይሆን፣ እንደ ፕላስቲክ እንዳይሆን ማለት ነው። እንደዚህ ፍርፍር እንዲልልን ኩኪሳችን በእንደዚህ አይነት መልኩ ልውስ እናደርገዋለን በስፓቱላ ብቻ። በእጃችንም ከሆነ በእጃችን ልውስ ነው የምናደርገው እንጂ እንደ ዳቦ ሊጥ እሽት አናደርገው። ኢቨንሊ እንዳለ አሁን እናደርጋለን። መጋገሪያ ትሪያችን እናመጣና እዚህ ጋር ልንቃና እናነሳሳለን። ቅርጽ ያሳዝን እንደረድረዋለን ወይም ለኦቭን እናዘጋጀዋለን። ይሄን ትሪውን እንደዚህ ያዘጋጅቻለሁ። ስለዚህ እንደምናደርገው አሁን እኩል እያደረግን እንደዚህ በማንኪያ እየቀነስን እንደዚህ ትሪያችን ላይ እናደርጋለን። ከዛ በኋላ እንዴት አድርጌ ቾኮሌት ክሬሙን ውስጡ እንደምጨምር አሳያችኋለሁ። በነገራችን ላይ ቾኮሌት ክሬሙ በቴምር በሄዝልነት እና እንዲሁም በካካኦ ፓውደር የተሰራ በጣም ጤናማ የሆነ ቾኮሌት ክሬም ነው። ሁላችሁም ለልጆቻችሁ፣ ለቤተሰቦቻችሁ፣ ለራሳችሁ ሰርታችሁ ብትጠቀሙ በጣም ደስ ይለኛል። ስለዚህ ሊንኩን አስቀምጥላችኋለሁ ከታች እየገባችሁ ማየት ትችላላችሁ የምትፈልጉ ሰዎች። ስለሚነፋ ራቅ እያደረግን እንደምናደርገው በደንብ እንደበልበል እናደርገዋለን። ለምን እንትን ይላል፣ ይሰነጣጠቃል ሲበስል። እንደዚህ እናደርገውና ትንሽ ጠፍ እናደርገውና መሀል ላይ ቁጭ እያደረግን ታያችኋል። እንደዚህ ከዛስ ታያችኋል። ክሬሙ ሽፍን አድርገን እንደገና ድበልበል
አይቹት እንደዚህ አይነት መልኩ ሽፍን እናደርገውና እንደዚህ ከዛ ድብልብል እንዳይወጣብን። ቴምሩ አይወጣም፣ ነገር ግን ዘይት ስላለው ዘይቱ እሳት ሲነካው ይቀልጣልና እሱ ነው የምንፈራው። በቃ ሁሉንም በእንደዚህ አይነት መልኩ ውስጡ ቸኮሌት ክሪም እየከተትኩኝ እንደዚህ እያስተካከልኩኝ ሞላዋለሁ ትሪውን። ከዛ ምን እናደርጋለን መሰላችሁ? ትንሽ እዚህ ጋር ጫን ጫን እንለዋለን። በኋላ ላይ ስኳር የተፈጨ ስኳር ላይ ስናደርገው ስኳሩ እንዲይዝልን አንድም እንደዚህ ከፈለጋችሁ በእጃችሁም እንደዚህ ነገር ማድረግ ትችላላችሁ። እንደማይፈረከስባችሁ አድርጋችሁ እንደዚህ ነገር ካስፈለጋችሁ ደግሞ ባህላዊው ታያችኋል። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ይሄን አስቀምጠናል። ይሄኛውን እንደዚህ አድርገን አሁን ኦቭን ውስጥ እንከተዋለን በ180 ዲግሪ ሴልሲየስ ለ25 ደቂቃ ያክል። ይሄኛውን እንደዚህ እንከትና እኛ ደግሞ ይሄ እስኪመስልልን ድረስ ሌላኛውን እናዘጋጃለን። የመጀመሪያውን ኩኪስ እንደዚህ እናወጣውና ሁለተኛውን ደግሞ ትሪ ታያችኋል እንከታለን። ከዛም በትኩሱ እዚህ ጋር ቅድም ያሳየዋችሁን ኡዞ እንደዚህ ረጨት እናደርግበታለን። ቃናውን እንዲይዝ እንደዚህ ትንሽ 5 ደቂቃ የሚያክል ቀዝቀዝ እንዲናረገዋለን። ምክንያቱም እንደዚሁ እንዳለ ስኳር ውስጥ ብንጨምረው ስኳሩን ያቀልጥብናል። እኔ ደግሞ በጣም ብዙ ስኳር እንዲሸከም ወይም ደግሞ እንዲመጥ ስለማልፈልግ ቀልጦ ልጥፍ እንዲልበት ስለማልፈልግ ትንሽ 4-5 ደቂቃ አቆየዋለሁ። ብዙ ስኳር ግን እንዲሸከምላችሁ የምትፈልጉ ከሆነ እንዲህ በትኩሱ እንዳለ ስኳር ውስጥ መጨመር ትችላላችሁ። 4-5 ደቂቃ ካቀዘቀዝኩት በኋላ ሞቅ እንዳለ ነው ታያችኋል። እንደዚህ ነው ቸኮሌቱ። ሱፐር ነው። ስኳር የለውም እንደ አይታችኋል። ዱቄቱ እንትና ሊጡ ላይ ከዚህ ከዱቄቱ ስኳር ጋር በደንብ የተመጣጠነ ቆንጆ፣ በጣም ስኳር ያልበዛበት ጥሩ ኩኪስ ይሆናል። ያለንበትን ሲዝን በረዶውን ያመለክታል። አንድም ደግሞ ለኩኪሳችን ጥሩ ጣዕም ይሰጥልናል። ስኳሩን ከዚህ ከላይ ዲኮር በምናደርግበት የተፈጨ ስኳር ያገኛል ማለት ነው። መግባት የነበረበትን ኩኪስ ውስጥ ስኳር ስላልጨመር እኔ እንደዚህ ያለ ስኳር ራሱ በጣም አሪፍ ነው በእውነት ከሻይ ጋር የመጨረሻ በጣም አሪፍ። የምንሰራው ደግሞ ሻይ ዛሬ በምንድነው መሰላችሁ? በእንስላል ፍሬ ነው። በጣም አሪፍ ነው። ምክንያቱም በእንስላል ፍሬ የሰራውበት ደግሞ ምክንያት ነጭ አረቄውም እንስላል አለው አይደለ? እንስላል ፍሬ ቃል ነው ያለው ነጭ አረቄ ወይም ደግሞ ኡዞ ማለት ነው። ነጭ አረቄ በኢትዮጵያ ነው የሚባለው አይደለ? በተለምዶ ለምንድነው ነጭ የሚባለው? ኤኒሃው ለማንኛውም ስለዚህ ቆንጆ በዓል የሚሸት ሻሂ እናፈላለን። የሚቀጥለው ደግሞ ሲመጣ ከላይ እናስቀምጣለን። አሁን ደግሞ ሻያችን እንጥዳለን። ዊንተር ወይ ሀት ቸኮሌት ወይም ደግሞ ሻይ እንግዲህ በጣም የተለመደ ነው አለ። ሞቅ እንዲያደርገን ከኩሳችን ጋር ሻያችን ይዘን ቁጭ ብለን ቴሌቪዥናችንን ማየት በቃ የተለመደ የዊንተር ተግባር። ስለዚህ ለምን ይቅርብን፣ እኛም የእንስላል ፍሬ ወይም ደግሞ ፌነል ሲድ ሻይ እናደርጋለን። ምክንያቱም እዚህ ውስጥ ደግሞ ኡዞ ስላለ አብሮ በጣም ነው ማች የሚያደርገው። ከፈለጋችሁ ቀረፋ ከጨምራችሁ የቀረፋም ሻይ አድርጋችሁ መጠጣት ትችላላችሁ። የምትፈልጉትን የሻያትን እናንተ መጠቀም ትችላላችሁ። እኔ ግን ለዛሬ በጣም ይሄ ሱፐር ዱፐር የሆነ የእንስላል ፍሬ እንደዚህ እጠቀማለሁ። የማታውቁ ሰዎች ካላችሁ እንደ ነጭ አዝሙድ ነው የሚመስለው። በጣም ጠንከር ያለ ቃና ነው ያለው። እርግጠኛ ነኝ ሁላችሁም ታውቁታላችሁ። ፍሬውም እሱ መሆኑ የእንስላል ፍሬ መሆኑን ላታውቁ ትችላላችሁ። ግን የተለመደ ይሄ በየብስኩቱ ላይ በየኬኩ ላይ የለመድነው አይነት ቃና ስለሆነ በእርግጠኝነት ጣዕሙን ታውቁታላችሁ ብዬ አስባለሁ። በሻይ መልኩ ሞክራችሁት ማታውቁ ከሆነ ሞክሩት። ከዛ ውሃው ሲፈላልን እንደዚህ 1 የሻይ ማንኪያ እንጨምራለን። ትንሽ ተክተክል እንዳረጋለን። አውጣዋለሁ። ጠለል ይላል ትንሽ ስታስቀምጡት። አሁን ሻያችን ጠሎልናል። በማጥለያ እንኳን ባታረጉ እንደዚሁ ብትቀዱት በደንብ ጥልል ብሎ ከታች ቁጭ ነው የሚለው። የሆነ 4-5 ፍሬ ከላይ ማጥለያ ላይ ቢቀመጥ ነው እንጂ በደንብ ነው ከታች የሚጠላው። በጣም የምወደው ቃና ነው የእንስላል ፍሬ። ኩኪሳችንን እንቀምሳለን። ይሄ እንግዲህ ለልጅ ላዋቂ የሚሆን አመት ያደርሰን። በዚህ አመት ለበዓል ከሰራሁት የመጀመሪያው ኩኪስ ይሄ ነው። ይሄ የስኳር ፓውደር የምንለቃለቀውን ነገር ወደ ጎን እንተውና አሁን በተመለከተ ውስጡ ያለውን ቸኮሌት በተመለከተ ግን ከምላችሁ በላይ በጣም አሪፍ ነው በእውነት። ኡዞ ራሱ ስራውን ሰርቷል በሚገባ። የመጨረሻ በጣም አሪፍ። ከዚህ ቀደም ብዬ በሰራሁት ቸኮሌት ሚልክ ብታቀርቡት፣ በእንደዚህ አይነት ሻይ ብታቀርቡት፣ በሌላ አይነት ሻይ ብታቀርቡት የመጨረሻ በጣም የሚበላ በቃ ምን ብዬ ልንገራችሁ ሱፐር ዱፐር የሆነ
ስኖ ኩኪስ የሰራ ነው። ይታያችኋል። አይቀልጥም፣ ፉል ነው። ይታያችኋል። እንግዲህ ይሄ የመጨረሻው ባይት ነው የቀረኝ አይደለ? መጨረሻው ጉርሻ ነው የቀረኝ። ግን እንደዛም ሆኖ ቾኮሌት ክሬሙ ውስጡ አለ። ሱፐር። የእንስላል ሻይም ያልሞከራችሁ ሰዎች ካላችሁ ብትሞክሩትና ቢለምድባችሁ ብዬ እላለሁ። እንደ ማንኛውም እንደ ብዙዎች ሀርባሎች የራሱ የሆነ ጥቅም አለው። አንቲባክቴሪያ ነው። ለምሳሌ ጠንካራ ያለም ቃናም ስላለው የአፍ ጠረንን ከማስተካከል አንጻር፣ የበሽታ መከላከላችንን አቅም ውስጥ ከማድረግ አንጻር ከብዙ ነገር አኳያ በጣም ቆንጆ ነገር ነውና በእንደዚህ አይነት መልኩ እንግዲህ ሰርታችሁ ሞቅ ደመቅ አርጉ ቤታችሁን ከቤተሰቦቻችሁ ጋር። የከርሞ ሰው ይበለን፣ እድሜ ጤና ይስጠና። ደግሞ እንዲሁ የሚቀጥለው ዓመት የምንሰራ መልካም ምኞት የምንመኝ ሰዎች ያድርገን። ለልጅ ለአዋቂ ይሆናል ኩኪሱ። እንግዲህ ለብዙዎቻችን የኦርቶዶክስ እምነት ተከታዮች ጾም እንደመሆኑ መጠን ለልጆቼ ፍስክ ለእኛ የጾም ምናምን ብለን ስራ ከምናበዛ በእንደዚህ አይነት መልኩ ለቤተሰቦቻችን ለሁላችን የሚሆን ቆንጆ ኩኪስ ሰርተን መጠቀም እንችላለን። እኔ እንደ ሁሉ የምላችሁ ሞክሩ፣ ስሩ ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ ይሄን የመሰለ ኩኪስና ይሄን የሚጣፍጥ ሻይ ከወደዳችሁ ላይክ ማድረጋችሁን እንዳረሱ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።